ይህ ታሪክ ስለ ደግነት፣ ስለ ሚስጥርና ለማንም ግልጽ ባልሆኑ የህይወት ውጣ ውረዶች ውስጥ ስለሚጸኑ ግንኙነቶች የሚተርክ እጅግ ልብ የሚነካ ታሪክ ነው። የተወደዳችሁ የዩቲዩብ ቻናል ቤተሰቦቻችን ቪዲዮውን ላይክ አድርጋችሁ ጀምሩ። ይህ ታሪክ ለሌሎች እንዲደርስ ሼር ያድርጉ። እንዲሁም ለቻናላችን አዳዲስ ከሆናችሁ ሰብስክራይብ እና የደውል ምልክቷን በመጫን በየጊዜው የምንጭነው ቪዲዮ እንዲደርሳችሁ እንድታደርጉ ከወዲሁ እንጠይቃለን። ይህን ታሪክ ከየትኛው ሀገር ሆናችሁ እየተከታተላችሁ እንደሆነ በኮሜንት ሴክሽን ውስጥ ያሳውቁን። በቀጥታ ወደ ታሪኩ እናመራለን። ለ6 ወራት ያህል አሊያ ኩፐር በየቀኑ ማለዳ ለአንድ አረጋዊ ሰው ቁርስ ታደርስ ነበር። በየጠዋቱ 12 ሰዓት ከሩብ ላይ ሳይታጠፍና ሳይዘነጋ የኦቾሎኒ ቅቤ ሳንድዊች፣ ሙዝ፣ ቡናና አንድ ቲራሚሱ ይዛ በዚያው አሮጌ አውቶቡስ ማቆሚያ ዘንድ ትገኛለች። እሷ የ22 ዓመት ወጣት ጥቁር አሜሪካዊት ስትሆን ራሷን ለማስተዳደር የቤት ክራይ ለመክፈል በሁለት ቦታ ትሰራለች። እሱ ደግሞ የ68 ዓመት አዛውንት ነጭ ቤት አልባና ማንም የማያምናቸውን ታሪኮች የሚያወራ ሰው ነበር። ነገር ግን አንድ ቀን ጠዋት ሁሉም ነገር ተቀየረ። ጉህ ሲቀድ 3 ወታደራዊ መኮንኖች ሙሉ የክብር ልብሳቸውን ለብሰው የአፓርታማው በር ላይ አንኳኩ። አንድ ኮሎኔል በተሰነጠቀው ደጃፍ ላይ ቀጥ ብሎ ቆሟል። አሊያ በሆስፒታል የደንብ ልብሷ በስራ ብዛት ደክሟት በሩን ስትከፍት ልቧ በድንጋጤ መምታት ጀመረ። ወይዘሪት ኩፐር አለ። መጣነው ስለ ጆርጅ ፍሌቸር ጉዳይ ነው። ጆርጅ ያ የአውቶቡስ ማቆሚያው አዛውንት ድምጿ እየተንቀጠቀጠ ጠየቀች። አንድ ነገር ሆነ እንዴ? የኮሎኔሉ ፊት የቁም ነገር ገጽታ ነበረው። እመቤቴ ለእርሱ ስላደረግሽለት ነገር መናገር አለብን። ከ6 ወራት በፊት አሊያ ለመጀመሪያ ጊዜ ያስተዋለችው በየቀኑ ጠዋት 12 ሰዓት ተኩል ቁጥር 47 አውቶቡስ ትሳፍራለች። ማቆሚያው ከአፓርታማው 3 ብሎክ ራቅ ብሎ ከተዘጋ የልብስ ማጠቢያ ቤት ፊት ለፊት ነበር። ጆርጅ እዚያ በተዘረጋ ካርቶን ላይ የሱፍ ብርድ ልብስ እስካገጩ ተከናንቦ ጥቂት ንብረቶቹን ቆሻሻ ፌስታል ውስጥ ከጎኑ አስቀምጦ የተኛ ነበር። አብዛኛው ሰው ሳያየው ያልፋል። አንዳንዶች ደግሞ ላለማግኘት መንገዱን ያቋርጣሉ። አሊያም ለ2 ሳምንት ተመሳሳይ ነገር አድርጋ ነበር። ራሴ እንኳን አይበቃኝም እያለች ራሷን ታሳምን ነበር። ነገር ግን በአንድ መጋቢት ወር ጠዋት ለምሳ ያዘጋጀችው ተጨማሪ ሳንድዊች እንደሚበላሽ አወቀች። በሆስፒታሉ ካፍቴሪያ እስከ ቀኑ 9 ሰዓት ትሰራለች። ከዚያም 10 ሰዓት ላይ ሱፐር ማርኬት ገብታ እስከ እኩለ ሌሊት ዕቃ ትደረድራለች። ጆርጅ ነቅቶ ነበር። አይኖቹ ከጠበቀችው በላይ ብሩህ ነበሩ። ይቅርታ አለች ሳንድዊቹን እየዘረጋችለት። በሶብኝ ነው ትፈልገዋለህ? ሳንድዊቹንና ፊቷን ተራ በተራ ተመለከተ። ይህ ካንቺ ይልቅ ለኔ አያስፈልገኝም አላት በዝግታ። እንደ ውድ ነገር በሁለቱም እጆቹ ተቀበላት። አመሰግናለሁ ወይዘሪት አሊያ፣ እኔ ጆርጅ ነኝ፣ ጆርጅ ፍሌቸር። አሊያ ለመሄድ ብትሞክርም በክብር አመሰግናለሁ ማለቱ አስቆማት። ቡናህን በጥቁር ወይስ በስኳር ትመርጣለህ ስትል ጠየቀችው። ጥቁር ይሻላል አላት። ከዚያን ቀን ጀምሮ የጠዋት ተግባራቸው ሆነ። ስለ ትምህርቷ ይጠይቃታል፣ እሷም ታሪኮችን ትጠይቀዋለች። ጆርጅ የሚገርሙ ታሪኮችን ያወራ ነበር። በሄሊኮፕተር በረራ ቀኖቼ ይላል። በካርታ ላይ ወደሚገኙ ቦታዎች ሴናተሮችን እናደርስ ነበር፣ ወይ ደግሞ በስም ላለመጥራት ድርጅት ሲአይኤ፣ ኤፍቢአይ ይሰራ ነበር። እነዚያ ሰዎች ፊትን አይረሱም ይላታል። አሊያ ግን ግራ እንድትጋባ ምናልባት በአእምሮ ህመም ምክንያት የሚቃዥ መስሏት ነበር። ካርቶኑ ላይ ከመተኛት ይልቅ ራሱን አስፈላጊ እንደሆነ ለማሳመን ያለፈ ታሪክ እየፈጠረ ነው ብላ አሰበች። ነገር ግን አልተከራከረችውም። በዝምታ ትሰማው ነበር። አሊያ የምትኖረው በፈራረሰ አፓርታማ ውስጥ ሲሆን የቤት ክራይ ሁልጊዜም ያጥራታል። አንድ ምሽት ሂሳብ ስሌት ስትጨነቅ ለኤሌክትሪክ የሚከፈል $127 እንደሌላትና ካልከፈለች በሳምንት ውስጥ መብራት እንደሚቋረጥ መልእክት ደረሳት። ይህን ሳንድዊች ማቆም አለብኝ ብላ ለራሷ ብትነግራትም የጆርጅን ፊት ስታስብ ግን ልቧ አልፈቀደም። ለራሷ የምትበላው ባይኖራትም ለጆርጅ ግን ሳንድዊቹን ማዘጋጀቷን ቀጠለች። ሰኞ ጠዋት ጆርጅ ከቦታው አልነበረም። ካርቶኑ፣ ንብረቶቹ ሁሉም ጠፍተዋል። ለአንድ ሳምንት ያህል ብትፈልገውም አላገኘችውም። በመጨረሻ ሐሙስ ዕለት ተመለሰ። በጣም ከስቷል። ፊቱ ደክሟል። የእጁ ጀርባ ላይ የቀዶ ጥገና የሚመስል ጠባሳ ነበረው። ትንሽ ህመም አጋጥሞኝ ነበር፣ አሁን ደህና ነኝ አላት። ከዚያም አንድ ነጭ ፖስታ ሰጣት። አንድ ነገር ቢፈጠርብኝ ይህን ነገር እንድትልክልኝ እፈልጋለሁ አላት።
ቃል ግቢልኝ። አሊያም ቃል ገባችለት። ከ2 ሳምንት በኋላ አሊያ ቡናውን ልትሰጠው ስትል ጆርጅ ተንቀጠቀጠና ወደቀ። አሊያ በጩኸት እርዳታ ጠየቀች። አምቡላንስ ሲመጣ እኔ ዘመዱ ነኝ ብላ ተከትለው ገባች። ሆስፒታል ውስጥ በጭንቀት ስትጠባበቅ ነበር እዚያ መኮንኖች ደጃፍ ላይ የደረሱት። አሊያ በሆስፒታሉ የጥበቃ ክፍል ውስጥ ሆና የጆርጅ ባዶ ቲራሚሶ እንደያዘች በዝምታ ተቀመጠች። የካፍቴሪያው ስራዋ ከጀመረ 20 ደቂቃ አልፏል። ላላፊዋ ለወይዘሮ ካርተር ድንገተኛ አደጋ ገጥሞኝ መምጣት አልችልም ይቅርታ ስትል ላከችላቸው። ወይዘሮ ካርተርም በደግነት እኔ ሸፍነዋለሁ፣ አዲስ ነገር ካለ አሳውቂኝ በማለት ምላሽ ሰጧት። ከጥቂት ሰዓት ቆይታ በኋላ በሆስፒታሉ የመረጃ ክፍል የነበረችው ሰራተኛ ጆርጅ ምንም አይነት የመታወቂያ ካርድ፣ የኢንሹራንስ ሰነድ ወይንም የቅርብ ዘመድ አድራሻ እንደሌለውና ወደ ሌላ መንግስት ሆስፒታል መዛወር እንዳለበት ነገረቻት። ያ ቦታ ግን ለቤት አልባዎች የሚሰጥ እንክብካቤ እጅግ የወረደ መሆኑን አሊያ ታውቀዋለች። እሱ የቀድሞ ወታደር ነው አለች አሊያ በቁጣ። ሰራተኛዋ ግን ማስረጃ ካልቀረበ ማረጋገጥ እንደማትችል ነገረቻት። አሊያም በድንገት እንደ ውሸት ተናገረች። እኔ የእህቱ ልጅ ነኝ። በዚያው ቅጽበት ዶክተር ፓቴል የተባሉ ሐኪም ጣልቃ በመግባት ስሙን በወታደራዊ መረጃ ቋት ቪኤ ሲስተም ውስጥ እንዲፈልጉ አዘዙ። ውጤቱ ሲመጣ የሁሉም ሰው ፊት ተቀየረ። ጆርጅ አለን ፌርቸር በ2001 በክብር የተሰናበተ ነገር ግን የአገልግሎት ታሪኩ ሙሉ በሙሉ በደማቅ በጥቁር ቀለም የተሰረዘ ነው። ሁሉ ሚስጥራዊ ነው። አሊያ ጆርጅ ሲያወራቸው የነበሩት ስለ ሄሊኮፕተር፣ ስለ ሚስጥራዊ ድርጅቶችና ስለ ሴናተሮች የሚገልጹ ታሪኮች እውነት ሊሆኑ እንደሚችሉ ለመጀመሪያ ጊዜ ተጠራጠረች። ከ3 ሳምንት በኋላ ጆርጅ ወደ ተሻለ የቀድሞ ወታደሮች ማቆያ ማዕከል ተዛወረ። አሊያ በቻለችው መጠን እየሄደች ትጠይቀው ነበር። በአንድ ወቅት ጆርጅ በደብተሩ ላይ ብዙ ነገሮችን ሲጽፍ አገኘችው። ትዝታ የጠፋ ነው፣ ስለዚህ እውነቱንና ዋና ዋናዎቹን እየጻፍኩ ነው አላት። ያረጀ የቆዳ ሽፋን ያለው ደብተር ሰጣትና አንድ ሰው ቢጠይቅሽ እውነቱ ምን እንደሆነ በዚህ ታውቂያለሽ አላት። አሊያም ለመጀመሪያ ጊዜ ካገኘችው ሙሉ ደሞዝ ላይ ቀንሳ ለጆርጅ የሚሞቅ ሰማያዊ ብርድ ልብስ ገዛችለት። ጆርጅ በአይኖቹ እንባ አመነጩ። ባለፉት 20 ዓመታት ማንም እንዲህ አድርጎልኝ አያውቅም በማለት በሹክሹክታ አሊያን አመሰገናት። በነሐሴ ወር መጨረሻ ላይ በአንድ ማክሰኞ ማለዳ አሊያ ለስራ የተዘጋጀች ያለች ስልክ ተደወለላት። ጆርጅ በልብ ድካም በሰላም ማለፉ ተነገራት። አሊያ ድንዝዝ ብላ ቀረች። ለ6 ወር በየቀኑ ቁርስ ያደረሰችለት ቁርሷን ለሷ አካፍላ የበላው በክብር ይመለከታት የነበረው ያደግ ሰው ከዚህ ዓለም በሞት ተለይቷል። ወደ ማዕከሉ ሄዳ ንብረቶቹን ስትረከብ የገዛችለት ብርድ ልብስ፣ 3 ሸሚዞች፣ ያረጁ ጫማዎች፣ ደብተሩና ለሷ የጻፈው አንድ ትንሽ ፖስታ ተሰጣት። አሊያ ጆርጅ በሰጣት ፖስታ ውስጥ አንድ ፎቶግራፍ አገኘች። ወጣ ብሎ የሚታይ ጆርጅ ሙሉ የወታደራዊ የክብር ልብሱን ለብሶ ደረቱ ላይ የሜዳሊያ መደዳዎች ይታያሉ። ከጎኑ ደግሞ በቅርቡ በዜና ያየችው አንድ ጡረተኛ ሴናተርና ሌላ ከፍተኛ ስልጣን ያለው የሚመስል ሰው ቆሟል። በፎቶግራፉ ጀርባ ላይ በጆርጅ የሚንቀጠቀጥ የእጅ ጽሑፍ ልጅቷን አስታውሺ የሚሉ 3 ቃላቶች ሰፍረዋል። አሊያ እየተንቀጠቀጠች ለወራት በቃል ኪዳን የጠበቀችውን ጆርጅ አንድ ነገር ሲሆንብኝ ላኪው ያላትን ደብዳቤ ከፈተችው። ደብዳቤው እንዲህ ይላል። ይህንን ለምታነቢው ምናልባት ለጀነራል ቪክቶሪያ አሽፎርድ ካለውበት ተለይቻለሁ። የምተወው ሀብት ሆነ ቤተሰብ የለኝም። ነገር ግን ለኔ ትልቅ ትርጉም ስላላት ሴት እንድታውቅ ይፈልጋለሁ። ስሟ አሊያ ኩፐር ይባላል። ለ6 ወራት ያህል ማንም ሳያትና ማንም ሳይገፋፋት በየቀኑ ጠዋት ቁርስ ታመጣልኝ ነበር። ዓለምና ስርዓቱ ከ20 ዓመት በፊት የረሱኝን እሷ ግን አልረሳችኝም፣ ክብሬን መለሰችልኝ። ይቺ ምስኪን ታጋይ ልጅ ሀገሬ ካደረገችልኝ በላይ መልካም ነገር ይገባታል። እሷ እኔን እንዳስታወሰችኝ ሁሉ አንቺም እሷን አስታውሺ። አሊያ ደብዳቤውን ወደ ዋሽንግተን ዲሲ ላከችው። ከ2 ሳምንት በኋላ ነበር ኮሎኔሉ ሄይስና 2 መኮንኖች ደጃፍ ላይ የቆሙት። አሊያ በህይወቷ ለመጀመሪያ ጊዜ በአውሮፕላን ተሳፍራ ወደ አሜሪካ መከላከያ ዋና መምሪያ ተወሰደች። ጀነራል ቪክቶሪያ አሽፎርድ ቢሮ ውስጥ ተቀበለቻት። ጀነራሉ 4 ኮከብ በትከሻቸው ላይ የጫኑ ጥብቅ ግን ደግ
አይን ያላቸው ሴት ናቸው። ወይዘሪት ኩፐር ስለመጣሽ አመሰግናለሁ አሏት። የጆርጅ ደብዳቤ ከ3 ሳምንት በፊት ደርሶኛል። ባለፉት 15 ዓመታት ውስጥ በሕይወት ስላለመኖሩ እርግጠኛ የመሆንባቸው ብቸኛ ማስረጃዎች ደብዳቤሽ ነበረ። ጆርጅ ፍሌቸር ይቺ ሀገር ካፈራቻቸው ምርጥ የደህንነት መኮንኖች አንዱ ነበር። በበረሃ ማዕበል እና በኮሶቮ ጦርነት ወቅት በወረቀቱ ላይ የሚያስፈሩ ሚስጥራዊ ተልእኮችን ይፈጽም ነበር። በ2001 ጡረታ ሲወጣ ሙሉ ድጋፍና ክብር ሊሰጠው ይገባ ነበር። ነገር ግን በአስተዳደራዊ ስህተት በስነ ልቦናዊ ቀውስ ምክንያት ከስርዓቱ ወጥቶ ጠፋ። እንዴት እንዲህ ሊሆን ቻለ ስትል አሊያ ጠየቀች። ጀነራሉ በረጅሙ ተነፈሱ። ስርዓቱ ጥሎት ነበር፣ እኛም አጥተነው ነበር። ነገር ግን አንቺ ያገኘሽው። እሱ እንዲህ ብሏል፣ እሱ ሀገር ከሰጠችኝ በላይ መልካም ነገር ይገባታል። የጆርጅ የጡረታ አበልና ጥቅማ ጥቅሞች ለዓመታት ተጠራቅመው ነበር። እሱ ዘመድ ስለሌለው ከመሞቱ በፊት በሰጠው የኑዛዜ ቃልና በደብዳቤው መሰረት ያ ሁሉ ገንዘብ ለአንቺ እንዲተላለፍ ወስኗል። በተጨማሪም የነርስነት ትምህርትሽን እንድታጠናቀቂ ሙሉ ወጪሽን የሚሸፍን ስኮላርሺፕ ተዘጋጅቶልሻል። አሊያም ማመን አቃታት። ለ6 ወራት ያደረሽው የኦቾሎኒ ቅቤ፣ ሳንድዊችና ሙዝ እንዲህ ያለ ትልቅ ለውጥ ያመጣል ብላ አስባ አታውቅም ነበር። ጀነራል አሽፎርድ ለአሊያ እውነቱን ነገሯት። ጆርጅ በ1998 በባልካን ሀገራት በነበረው ጦርነት ወቅት ከፍተኛ ዲፕሎማትና ሴናተሮችን ከሞት ያዳነ ጀግና ነበር። እሱ የብዙዎች ሕይወት አትርፏል፣ እኛ ግን ረሳ ነው አሏት ጀነራሉ በቁጭት። አሊያ በሴኔት የጦር አገልግሎት ኮሚቴ ፊት ቀርባ ምስክርነቷን እንድትሰጥ ተጠየቀች። መጀመሪያ ላይ እኔ ማንም አይደለሁም ማን ይሰማኛል ብላ ብትታቅማማም ጀነራል አሽፎርድ ግን ወታደራዊ ማዕረግ ስልጣንን ይለካል፣ ስብዕና ግን ዋጋን ይለካል በማለት አበረታቷት። ጥቅምት 12 ቀን አሊያ በታላላቅ ሴናተሮች ፊት ቆመች። በጽሑፍ ያዘጋጀችው ንግግር ወደ ጎን አድርጋ ከልቧ መናገር ጀመረች። ጆርጅን ሳገኘው የቀድሞ ወታደር መሆኑን አላውቅም ነበረ። ስለ ሄሊኮፕተር የሚያወራው ታሪክ እውነት ይሁን አይሁን ግድ አልነበረኝም። ታሪኩ እውነትም ባይሆን እንኳን እሱ ሰው ነበር። እኔ ቃል ኪዳን በሳንድዊች ጠብቄያለሁ፣ እናንተ ግን በቢሮክራሲያዊ ወረቀቶች ቀብራችሁታል። የአሊያ ንግግር መላው አዳራሹን በዝምታ አሰፈነው። ጆርጅ ጀግና የሆነው በወታደራዊ ታሪኩ ብቻ ሳይሆን ዓለም በረሳቸው ጊዜም እንኳን በክብር መኖር በመቻሉ እንደሆነ ገለጸች። በምስክርነቷ ምክንያት ትልቅ ለውጥ መጣ። ጀነራል አሽፎርድ በጆርጅ ስም $5 ሚሊዮን የተመደበለት የመታሰቢያ ፈንድ አቋቋሙ። አሊያም የዚህ ፈንድ የማህበረሰብ ግንኙነት ኃላፊ ሆና ተሾመች። ከ6 ወራት በኋላ አሊያ አሁንም በነርስነት ስራዋ ትቀጥላለች። ጎን ለጎን የጆርጅ ፈንድን ታስተዳድራለች። ፈንዱ አሁን ከ$7 ቢሊዮን በላይ አድጓል። ከ2000 በላይ ለሚሆኑ በስርዓቱ ውስጥ ለተረሱ የቀድሞ ወታደሮች እርዳታ እያደረገ ይገኛል። አንድ ቀን አሊያ በሆስፒታል ውስጥ ተስፋ የቆረጠች አንዲት ወጣት ወታደር አገኘች። አሊያ ቡና ይዛላት አጠገቧ ተቀመጠች። እንዴት ልትረጅኝ ቻልሽ ብላ ወጣቷ ስትጠይቃት አሊያ እንዲህ አለች፣ ምክንያቱም አንድ ሰው አስተምሮኛል፣ ትናንሽ ደግነቶች ትልቅ ዋጋ እንዳላቸው። ታሪኩ የሚያበቃው አሊያ በአርሊንግተን ብሔራዊ መቃብር በጆርጅ መቃብር ላይ እንደ ሁልጊዜውም በስም ወረቀት የተጠቀለለ የኦቾሎኒ ቅቤ ሳንድዊች ስታስቀምጥ ነው። ቃሌን ጠብቄያለሁ ስትል በሹክሹክታ ተናገረች። በሚስጥራዊ ግዳጆች ላይ የተሳተፈ ታላቅ የጦር መኮንን ነበር። በአንድ ሳንድዊች የጀመረችው ደግነት አሊያ በአሜሪካ ኮንግረስ የሕግ ለውጥ እንዲመጣ አድርጓል። ዋናው መልእክት ደግነት ተመልካች አያስፈልገውም፣ ፍትህም ፍቃድ አይጠይቅም። በአቅራቢያችሁ ያሉ የተረሱ ሰዎችን ማየት የትልቅ ለውጥ መጀመሪያ ነው። የተወደዳችሁ የዩቲዩብ ቻናል ቤተሰቦቻችን ታሪካችንን እዚህ ላይ ቋጭተናል። በሌላ አስተማሪ ታሪክ እስከምንገናኝ ደህና ሁኑ።